ሰላም ጤና ይስጥልኝ ውድ የላንጋን ዩቲዩብ ቤተሰቦች፣ ከላንጋን ዩቲዩብ ወደ እናንተ የሚደርሰው ሳምንታዊ የስፖርት ትንታኔ ፕሮግራም ነው። ከፕሮግራሙ ጋር እኔ ሞገስ ነኝ። አብራችሁን ቆዩ። በዛሬው ርዕሳችን የምናነሳው የሪያል ማድሪዱ የአማካይ ስፍራ ተጫዋች ፌዴሪኮ ቫልቬርዴ ነው። ስለ ፌዴሪኮ ቫልቬርዴ አንዳንድ ፖይንቶችን አብረን እናነሳለን። አብራችሁን ቆዩ። ቫልቬርዴ እንደምታውቁት መጀመሪያ ወደ ማድሪድ የመጣው ከሀገሩ ዩራጋይ ፔኛሮል ከሚባል ክለብ ነው እና በወጣትነቱ ያውም በ17 ዓመቱ ነበር ሪያል ማድሪድ በስካውቱ በጁኒ ካላፋት አማካኝነት ወደ ሪያል ማድሪድ እንዲፈርም ያደርገው። ነገር ግን በጊዜው 17 ዓመት እድሜ ላይ ስለነበረ ያ ማለት ደግሞ ወደ አውሮፓ መሻገር ስለማይችል ምክንያቱም ወርክ ፐርሚት ኢዚ ስላልሆነ ምክንያቱም የአውሮፓ ፓስፖርት ስለሌለው በጊዜው ሪያል ማድሪድ ተጫዋቹን ለፔኛሮል ወይም ደግሞ ለእናት ክለቡ ተመልሶ ለአንድ ዓመት ውሰቱን በመስጠት እዛው እንዲጫወት አድርጎታል። ነገር ግን ከአንድ ዓመት በኋላ ደግሞ በ5 ሚሊዮን ዩሮ ብቻ ማለት ነው። አስቡት እንግዲህ ፌዴ ቫልቬርዴ አሁን ላይ ትራንስፈር ማርኬት ባወጣው መረጃ ፌዴ ቫልቬርዴ 130 ሚሊዮን ፓውንድ ይገመታል አሁን ባለው ማርኬት ቫልዩ ማለት ነው። ያ ማርኬት ቫልዩ በእርግጥ የሚወስነው ምንድነው? አንደኛ እድሜ ይወስነዋል፣ የልጁ ኳሊቲ ይወስነዋል፣ ናሽናሊቲም ብዙ ጊዜ ማተር ያደርጋል እና እነዚህ ነገሮች ግምት ውስጥ በማስገባት እድሜም ማተር ያደርጋል። እነዚህ ነገሮች ግምት ውስጥ በማስገባት የሚሰጥ የገበያ ዋጋ ነውና ትራንስፈር ማርኬት አሁን ላይ ለፌዴ ቫልቬርዴ 130 ሚሊዮን ፓውንድ አቅርቧል። ነገር ግን ሪያል ማድሪድ ከፔኛሮል ሲገዛው በ5 ሚሊዮን ዩሮ ብቻ ነበር የገዛው። አስቡት እንግዲህ ያለው ዲፍረንስ በጣም ትልቅ የሚባል ዲፍረንስ ነው ያለው። ስለዚህ ያው ዝውውሩ ምን ያህል የተሳካ እንደሆነ ያሳየናል ማለት ነው። በእርግጥ አንዳንድ ነገሮችን እነግራችሁና ምን ያህል የተሳካ ነው አይደለም የሚለውን ነገር እናንተ ጀጅ እንድታደርጉ ፈቅድላችኋለሁ። ስለዚህ ትልቁ የፌዴሪኮ ቫልቬርዴ ኳሊቲ ምንድነው? ቨርሳታይል ነው ማለት በብዙ ቦታ መጫወት ይችላል። ለምሳሌ ወደ ሪያል ማድሪድ ሲመጣ በአማካይነት የመጣው ነገር ግን በአማካይነት ብቻ አይደለም ሲያገለግል የነበረው። በቀኝ ክንፍ ተጫዋችነት ሲያገለግል ነበረ። በቀኝ መስመር ወይም ደግሞ የ8 ቁጥር አማካይነት ቦታ ላይ ሲያገለግል ነበረ። እንደ 6 ቁጥር ወይም ደግሞ እንደ ተከላካይ አማካይነት ሲያገለግል ነበረ። አሁን ደግሞ በቅርብ ሳምንታት እንደምናየው ደግሞ በሪያል ማድሪድ የቀኝ መስመር ተከላካዮች ጉዳት አማካኝነት በቫስኬስ እና በዳኒ ካርቫል ጉዳት ምክንያት የቀኝ መስመር ተከላካይ ሆኖ እያገለገለ ይገኛል። ስለዚህ ቨርሳታይል ነው። በእርግጥ ቨርሳታይል ሲሆን ብዙ ጊዜ ተጫዋቾች አሉ ለምሳሌ ቨርሳታይል ሲሆኑ እንደ ኦሪጂናል ቦታቸው ወይም ደግሞ ስፔሻላይዝ እንዳደረጉበት ፖዚሽን ያን ቦታ በደንብ ስፔሻላይዝ አድርገው ላይጫወቱ ይችላል ወይም ደግሞ ፐርፎርማንሳቸው ሀይ ላይሆን ይችላል። የፌዴ ቫልቬርዴን ግን ልዩ የሚያደርገው ምንድነው? ክንፍ ላይ ማሰልፉት፣ አማካይ ስፍራ ላይ 8 ቁጥርም 6 ቁጥር ማሰልፉት፣ የፉልባክ ቦታ ላይ ቢሆንም እኩል በሚባል ደረጃ ነው ፐርፎርም የሚያደርገው። በቃ የተለየ ልዩነት አታዩበትም። በሁሉም ቦታ መከላከልም ማጥቃቱንም ባላንስ አድርጎ ይጫወታል። ፉልባክ ብታደርጉት፣ አማካይ ቦታ ብታሰልፉት ፓስ ማድረግ ይችላል፣ መከላከል ይችላል፣ ማጥቃት ይችላል፣ በዊንግ ቦታ ላይ ክሮሶችን ማድረግ ይችላል እና ቨርሳታሊቱ የተለየ ነው ማለት ነው። እንደ ሌላ ተጫዋች ግዴታ ኢመርጀንሲ በመጣ ቁጥር ዝም ብለን በቃ ከቨር ለማድረግ ብቻ የምናሰልፉት ተጫዋች ሳይሆን በኳሊቲ ፐርፎርም ያደርግልናል እና የፌዴ ቫልቬርዴ ኳሊቲ ምንድነው? ቴክኒካሊ በጣም ግሩም ተጫዋች ነው። ቴክኒካሊ በጣም ጥሩ ነው። አይታችኋል። በዘንድሮ ውድድር ዘመን በተደረገው የላሊጋው ጨዋታዎች ላይ እና ቻምፒየንስ ሊግ ጨዋታ ላይ ብዙ በቃ የሚገርሙ ከቦክስ ውጪ የሚደረጉ ሹቶችን በቃ አስገራሚ ጎሎችን አስቆጥሯል። ከቦክስ ውጪ እኔ ዓለም ላይ በዚህ አሁን ባለንበት ሲዝን ላይ እንደሱ ሹት የሚያደርግ ተጫዋች አለ ብዬ አላስብም። በጣም ኃይለኛ ሹተር ነው። ሹትን ብቻ ሳይሆን ደግሞ ኢፌክቲቭ ነው። ኢን ፕሮዳክት አለው። ጎሎችን ማስቆጠር ይችላል ማለት ነው እና በጣም ፈጣን ነው። ፔስ አለው። ስታሚናው ያስገርማቸዋል። ብርታቱም እጅግ በጣም አስገራሚ ነው። ጨዋታ ውስጥ በቃ ስንት ሳምባን ያለው የልጅ ትላላችሁ? የሰው ልጅ ሳምባን ያለው ብላችሁ ትጠራጠራላችሁ። በጣም አይደክሜ ነው። ለቲሙ ሳክሪፋይስ ያደርጋል። ያው ኢነርጂ ሌቭሉ ምንም ጥያቄ የምታስገቡት አይደለም። በቃ ለቲሙ መስዋዕትነት ይከፍላል። ሪያል ማድሪድ ዘንድሮ እንዳያችሁት አሁንም በቻምፒየንስ ሊግ በአርሰናል አማካኝነት ከውድድሩ ወጥቷል እና የዚህ ምክንያት ምንድነው መሰላችሁ? ፍሮንት ስሪውን ተመልከቱ። ለምሳሌ ቬኒሺየስ፣ ሮድሪጎ፣ ቤሊንጋም፣ ኪሊያን እነዚህን ተጫዋቾች ስትመለከቱ ከአራቱ ሁለቱ ናቸው በቃ ለመከላከል ፍቃደኝነት ያላቸው። እነሱም ሮድሪጎ እና ቤሊንጋም ናቸው። ኪሊያን እና ቬኒሺየስ ግን ተጓዦች ናቸው ወይም ደግሞ ወክ ነው የሚያደርጉት ብዙ ጊዜ በጨዋታ ማለት ነው። እና ማድሪድ ደግሞ ዘንድሮ ሲዝን ከባድ ያደረገበት ብዬ የማስበው አንዱ ምክንያት ይሄ ነው። ምክንያቱም ሁለት ተጫዋች ወይም ደግሞ 3 ተጫዋች ወክ እያደረገ ሌላ ተጫዋች በታምር ከቨር ሊያደርግ አይችልም። ግን ባለፉት ዓመታት እንደተመለከት ነው አንድ እንኳን ተጓዥ ወይም ደግሞ እድሜው ከፍ ያለ ወይም ደግሞ በጣም ሱፐርስታር ተሸክመ ልትል ይችላል። ግን 2 ተጫዋች 3 ተጫዋች ሲሆን ያን ነገር ከቨር ማድረግ ይከብዳል። ነገር ግን እንደዚህም ሆኖ በብዙ ጨዋታዎች ዘንድሮ በተደረገው የቻምፒየንስ ሊግም የላሊጋም ጨዋታዎች ላይ ፌዴ ቫልቬርዴ ለቲሙ መስዋዕት አድርጎ ሲከላከል ታዩታላችሁ። ብዙ ቦታዎችን ሪከቨር ሲያደርግ ተመለከታላችሁ።
ብዙ ብሎክ ያደርጋል፣ ማጥቃቱም ላይ እንደዚህ ይሳተፋል እና ያው ሚድፊልደር እንደመሆኑ ደግሞ ጥሩ ኳስ የማቀበል ብቃትም አለው። በተለይ ደግሞ ብዙ በልጅነቱ እሱ በጣም እያደነቀ ያደገው ቶኒ ክሮስ ነው እና ቶኒ ክሮስ ባለበት የማድሪድ ቆይታው ጊዜ አብሮ ተጫውተዋል ለትንሽ ዓመታትም ቢሆንና አብረው በተጫወቱበት ጊዜ ለሱ በቃ ጥሩ አመለካከት ነው የነበረው። እኔ እሱ ይተካኛል ብሎ ነበር ሲናገር የነበረው ማለት ነው ቶኒ ክሮስ እና ሪያል ማድሪድ በሚለቅበት ጊዜ ደግሞ ቶኒ ክሮስ ለሱ ነበር የማሊያ ቁጥር ነው የሚሰጠው። ስለዚህ ያው በጣም ፓሰር ነው። በእርግጥ ቶኒ ክሮስ እና ፌዴ ቫልቬርዴ ማወዳደር አይቻልም፣ ምክንያቱም ሁለቱም የተለያዩ ተጫዋቾች ናቸው። በጣም ፓስ ማድረግ ይችላል ማለት ነው። ሎንግ ቦሎችንም ሾርት ቦሎችንም ፓስ ማድረግ ይችላል። አንዳንድ ጊዜም የቶኒ ክሮስ የሚመስሉ ረዣዥም ዲያጎናል ኳሶችን ሲጥል እንመለከታለን እና የኳስ አረዳዱ የሚያስገርማችሁ ደግሞ ጌም አንደርስታንዲንጉ ይገርመኛል። በጨዋታ ማለት ሲተመልከቱት ብዙ ጊዜ ካያችሁት እንዴት ብሎ አንቲሲፔት እንደሚያደርግ ስፔሶችን እንዴት ከቨር እንደሚያደርግ እንዴት እንደሚሸፍን በጣም ያስደንቀኝና ጂኒየስ ነው ማለት እችላለሁ በጌም አንደርስታንዲንጉ ማለት ነው። ሌላው ኳሊቲ ምንድነው? ሊደርሺፕ ነው። በቃ የመምራት ችሎታ አለው። በእርግጥ ተናጋሪ ምናምን ትሉት ሊደርሺፕ ኳሊቲ የለውም፣ ግን በቃ በሜዳ ላይ እያሳየ ወይም ደግሞ ፐርፎርም እያደረገ ለሌሎቹ ምሳሌ የሚሆን ተጫዋች ነው። ስለዚህ ወደፊትም የሪያል ማድሪድ ካፒቴን ይሆናል ተብሎ ይታሰባል። ምክንያቱም ዘንድሮ በተደረጉ ጨዋታዎች እንዳየነው ራሱ ሞድሪች እና ቫስኬዝ በማይኖሩበት ጊዜ ያው ካርቫልም እንደተጎዳ ይታወቃል። እነሱ በማይኖሩበት ጊዜ የቲሙ ካፒቴን ሆኖም ሲያገለግል ተመልክተናል። ቅድም እንዳልኳቸው ቨርሳታይል ነው። ቨርሳታይል ከመሆኑ የተነሳ አሁን እየተደረጉ በቅርብ ሳምንታት እንደምንመለከተው የቀይ መስመር ተከላካይ ሆኖ እያገለገለ ይገኛል እና የቀይ መስመር ተከላካይ ሆኖ ሲያገለግል ደግሞ እንደምታውቁት የቀይ መስመር ተከላካይ የምትሆን ከሆነ ሞደርን ላይ ምንድነው ዲፌንድ ማድረግ አለብህ፣ አታክ ማድረግ አለብህ። ስለዚህ ሁለቱንም ባላንስ አድርገህ መጫወት መቻል አለብህ። አሁን ሉካስ ቫስኬዝ በሚጫወትበት ጊዜ እንዳስተውላችሁት ሉካስ ቫስኬዝ በከላከሉ ላይ ያን ያህል እምነት የለውም አንቸሎቲ እሱ ላይ፣ ግን አታክ በማጥቃቱ ያን ያህል የሚታማ አይደለም። ስለዚህ ቫልቬርዴ የምናሰልፍ ከሆነ ግን ዲፌንድ ማድረግም ይችላል፣ አታክ ማድረግም ይችላል። ለምሳሌ የማጥቃት ተሳትፎቹን ስንመለከት ከማንቸስተር ዘንድሮ ማለት ነው በቀይ መስመር ተከላካይነት ባገለገለባቸው ጨዋታዎች ላይ ከማንቸስተር ሲቲ ጋር በተደረገው የቻምፒየንስ ሊግ ጨዋታ የሰከንድ ሌግ ላይ ለኪሊያን የሰጠውን አሲስት ተመልክታቸዋል። እንደዚሁም ደግሞ በቀጣዩ ጨዋታ ከአትሌቲኮ ማድሪድ ጋር በተደረገው በቻምፒየንስ ሊግ ጥሎ ማለፍ ጨዋታ ላይ ለሮድሪጎ የሰጠውን በቃ ላይን ብሬኪንግ ፓስ አይታቸዋል። በጣም ገራሚ በቃ መስመር ሳንጣቂ ኳስ አቀብለው ሮድሪጎም ደግሞ ያን ኳስ ወደ ጎል ቀየረው ማለት ነው። ቅድም እንዳልኳችሁ ቨርሳታይል ነው ስንል መሸፈን ብቻ ሳይሆን ሁሉንም የምትሰጡትን ሚና በእኩል ደረጃ ፐርፎርም ያደርግ ልጅ ነው። እዚህ ጋር ማንሳት የሚገባን በቅርብ ዓመታት በተደረገው የቻምፒየንስ ሊግ ጨዋታ ትዝ ይላችኋል ቪኒሲየስ ጁኒየር ያስቆጠረው ጎል ሊቨርፑል ከሪያል ማድሪድ ባደረገው የቻምፒየንስ ሊግ ፋይናል በፓሪስ በተደረገው የቻምፒየንስ ሊግ ፋይናል ላይ ማትረሳ ከክንፍ የተደረገች ከርል ያለ የተደረገች ኳስ አቀብሎ ነበር፣ አሲስት አድርጎ ነበር ለቪኒሲየስ ጁኒየር። ቪኒሲየስ ጁኒየርም ይሄን ጎል አስቆጥሮ ነበርና ቻምፒየንስ ሊግ ሪያል ማድሪድ ባለድል የሆነም በዚህ ጎል አማካኝነት ነው። ስለዚህ በቻምፒየንስ ሊግ ፋይናል ላይም ትልቅ ኮንትሪቢዩሽን ነበረው እና ቫልቬርዴ ወደ ሪያል ማድሪድ ከመጣ 10 ዓመት ሆኖታል። በጣም ረጅም ጊዜ ነው። 10 ዓመት በጣም አይመስላችሁም? እንደዛ ግን 10 ዓመት ተሰልፏል። ግን 10 ዓመት ስንል ሙሉን 10 ዓመት በፈርስት ቲም ተጫዋችነት አልነበረም እያገለገለ ነበር። ምክንያቱም ቅድም እንዳልኳችሁ የውሰት ዝውውሮችም አድርጎ ነበር። ለምሳሌ ሪያል ማድሪድ ለውሰት ሰጥቶት ነበር። ለምሳሌ ለእናት ክለቡ ለፔኛሮል በውሰት ሰጥቶት ነበር ለአንድ ዓመት እና ለስፔን ሁለተኛ ዲቪዚዮን ለሚጫወተው ዲፖርቲቮ ላካሩኛም በውሰት ሰጥቶት ነበር እና አጠቃላይ ለ6 ዓመታት ይሆኑታል በፈርስት ቲም ፕሌየርነት። የቀሩትን ዓመታት በካስቲያ ውስጥ አሳልፏል። በውሰትም ደግሞ እንደዚሁ አገልግሏል እና የመጀመሪያውን ቻንስ ያገኘው ደግሞ በዚነዲን ዚዳን አማካኝነት ነበረ። እሱም ነጥሎበት እንግዲህ እንደዚህ አይነት ኢፌክቲቭ የሆነ ለቲሙ ሟች የሆነ ተጫዋች ሪያል ማድሪድ ያገኝ ሆኗል። ትሮፊ ዋይዝ ስናየው ትሮፊ ዋይዝ በአጠቃላይ 14 ዋንጫዎችን ማንሳት ችሏል። ከ14 ዋንጫዎቹ ሜጀር ትሮፊን ስንጠቅስ 3 ላሊጋ፣ 2 ቻምፒየንስ ሊግ እና 1 ኮፓ ዴል ሬይ ዋንጫን ማሸነፍ ችሏል። ይህን እንግዲህ አስቡት በጥቂት ዓመታት ውስጥ ወይም ደግሞ በ6 ዓመታት የፈርስት ቲም ፕሌየርነቱ ዘመን ነው እነዚህን 14 ዋንጫዎች ወይም ደግሞ 3 ላሊጋ፣ 2 ቻምፒየንስ ሊግ እና 1 ኮፓ ዴል ሬይ እነዚህ ሜጀር ትሮፊዎች ማንሳት ይቻላል። በጣም ስኬታማ ጊዜ ነበረው። ኢንዲቪዥዋሊ ብቻ ሳይሆን እንደ ክለብም ያው ሪያል ማድሪድ ቤት ስኬት ብዙም የሚገርም ነገር አይደለም፣ ነገር ግን ደግሞ ትልቅ ኮንትሪቢዩሽን ነበረው። ኮንሲስተንሲ በጣም ያስገርም ነው ለብዙዎች። እያንዳንዱ ግብ ላይ አንዳንድ ተጫዋች ለምሳሌ አሁን አንዳንድ ጨዋታ ላይ ግሩም ይሆናል። ለምሳሌ በቃ በ5 ጨዋታ በ6 ጨዋታ 9.5 ከ10 10 ከ10 8 ከ10 9 ከ10 ሊያገኝል ይችላል። ግን ደግሞ በእያንዳንዱ ጌም 8 እና 8 ከ10 በላይ ፐርፎርም ያደርግልህ ከሆነ በቃ ከዚህ ተጫዋች ምን ትፈልጋለህ? በቃ ማንኛውም አሰልጣኝ እንዲኖረው የሚፈልገው አይነት ተጫዋች ነው ፌዴ ቫልቬርዴ ማለት። ምክንያቱም በእያንዳንዱ ጨዋታ ወርዶ አታዩትም። በቃ በእያንዳንዱ ጨዋታ ፐርፎርም ያደርጋል። ማን ኦፍ ዘ ማች ባይሆን ራሱ በቃ ለቲሙ ሳክሪፋይስ አድርጎ ብዙ ስራዎችን ሰርቶ ለጎል የሆኑ ኳስ ባቀብል ተከላክሎ እንኳን ይወጣል ነው። ጂኒየስ ነው። በዚህ በቃ ማድነቅ ያለብን ተጫዋች ነው።
ሌላው ለብዙዎች የሚያስገርመው ደግሞ የፌዴ ቫልቬርዴ ኳሊቲ ምንድነው መሰላችሁ? ሁሉ ጊዜ አቬለብል ነው። በቃ ጉዳት ያን ያህል አያጠቃውም። በቃ ሪያል ማድሪድ ቤት ብዙ ደቂቃዎችን ያገለገለ ነው። ባለፉት ጥቂት ዓመታት ውስጥ እንደሱ የተጫወተ የለም። ከሱ በኋላ የተጫወተው እንደ ሪፖርት እንዳዩት መሰረት ሩዲገር ነው እና ከሩዲገር በላይ ደግሞ የተጫወተው ማን ነው? ፌዴ ቫልቬርዴ ነው። ሶ አሰልጣኞች የሚላሉ the biggest quality is availability። ሶ ጉዳት ያን ያህል የሚያጠቃ ተጫዋች አይደለም። ጉዳት የማያጠቃ ከሆነ ደግሞ እድለኛ ሆነ ላይሆን ይችላል። ማለት ብዙ ጊዜ ጉዳት የምናገናኘው ከእድል ጋር ነው። ነገር ግን ከእድል ጋር ብቻ መገናኘት የለበትም። ምክንያቱም ፌዴ ቫልቬርዴ የማይጎዳው እድለኛ ስለሆነ ብቻ አይደለም፣ ፕሮፌሽናል ስለሆነ ነው። ያ ማለት ምንድነው? ጥሩ ፊትነስ ስላለው ነው። ወይም ደግሞ ፊትነሱን በስርዓቱ ስለሚጠብቅ፣ ጥሩ ትሬኒንግ ስለሚሰራ፣ በቂ እንቅልፍ ስለሚተኛ፣ ኒውትሪሽን ላይ ደግሞ ጥሩ የሆነ አመጋገብ ስርዓት ስላለው፣ በቃ አጠቃላይ አልቲሜት ፕሮፌሽናል ስለሆነ የጉዳት ታሪኩን ካያችሁ ጥቂት የሚባል የጉዳት ጊዜ ነው የሚያሳልፈው። ሶ ሁሉንም ጌም ላይ አቬለብል ስለሆነ ከዚህ በላይ ምን ይፈልጋል ከአንድ ተጫዋች? ሶ ቅድም እንዳልኳችሁ የሊደርሺፕ ኳሊቲ እንዳለው ነግራቸዋለሁ እና በዩሩጓይ ናሽናል ቲም ላይ ስንመለከት የዩሩጓይ ናሽናል ቲምም ካፒቴን ነው። በእድሜ ስንመለከተው 26 ዓመት ነው። ከሱ በላይ ሲኒየር ፕሌየሮችም አሉ። ለምሳሌ የዩሩጓይ ናሽናል ቲም ላይ ናሽናል ቲሙ ላይ ካፕቴን ሆኖ እያገለገለ ይገኛል። ከዚህ የምንገነዘበው ምንድነው? ፊቸር በቃ የማይቀር ነው። የሪያል ማድሪድ አምበል መሆኑ የማይቀር ነው። በሪያል ማድሪድ ቤት የሚቆይ ተጫዋች እንደሆነ ምንም ጥርጥር የለውም። በሪያል ማድሪድ ቤት ከቆየ ደግሞ የፊቸር ካፕቴን መሆኑ የማይቀር ነገር ነው። ሌላ ደግሞ ሜዳ ውስጥ ስታዩት በቃ የሚያስደስት ተጫዋች ነው። እንዴት ነው? አንዳንድ ጊዜ አሁን አንዳንድ ተጫዋቾች ሱፐርስታር ላይሆኑ ይችላሉ፣ ወይም ደግሞ የሚዲያ አቴንሽን ላይፈልጉ ይችላሉ። የሚዲያ አቴንሽን ሜይ ቢ ለምሳሌ በዘግነታቸው የተነሳ ኦር ባጫወታቸው በተለያየ ምክንያቶች ብቻ ሚዲያ ውስጥ ፎከስ ላይሆኑ ይችላሉ፣ ወይም ደግሞ የሚዲያ ሰዎች ላይሆኑ ይችላሉ። ያን ያህል ሚዲያ ላይ ቀርቦ ማያወሩ፣ ኮሚኒኬት ማያደርጉ፣ ብዙ ቋንቋ የማይችሉ ኦር የሆነ ካምፓኒዎች እንደ ብራንድ አምባሳደርነት የሚጠቀሟቸው እንደ ሞዴልነት የሚጠቀሟቸው ተጫዋቾች ላይሆኑ ይችላሉ። ነገር ግን ሜዳ ውስጥ ስታዩት በቃ በጣም ደስ የሚል ተጫዋች ነው። ብሎኮቹን ካያችሁ፣ ሪከቨሪ ሩጫዎቹን ካያችሁ፣ ፓሶቹን ካያችሁ፣ ሹቶቹን በተለይ ደግሞ በሹት ከቦክስ ውጪ የሚያገባቸውን ኳሶች ስትመለከቱ፣ ታክሎቹን ስትመለከቱ በቃ እንዴት ነው ለቲም ወሳኝ የሆነ እንዴት ነው እንደ ግሉ የሚያገለግል ተጫዋች ነው። ፌዴ ቫልቬርዴ ማለት ለሪያል ማድሪድ በጣም ወሳኝ ተጫዋች ነው። የሪያል ማድሪድ ደጋፊ ባትሆኑ ራሱ በቃ ብታዩት የሚያስደስታችሁ እኔ ክለብ በተጫወተ እኔ ቲም ላይ በተጫወተ ብላችሁ የምትመኙት አይነት ተጫዋች ነው። ሪያል ማድሪድ እስካሁን እያሳለፈው ባለው ሲዝን በእርግጥ አሁን በቅርብ ከቻምፒየንስ ሊግ በአርሰናል አማካኝነት ከቻምፒየንስ ሊግ ወጥቷል። ነገር ግን አሁንም ላሊጋውም ሬስ ውስጥም አለ፣ ኮፓ ዴል ሬይም አለ፣ የዓለም የክለቦች ዋንጫም ክረምት ላይ አለ። ብዙ የሚጫወትለት ዓላማ አለው እንደ ሪያል ማድሪድ እንደ ክለብ። ፌዴ ቫልቬርዴ ከዚህ ቡድን ጋር ሆኖ ስኬታማ ሊሆን ይችላል ብዬ አስባለሁ። አመሰግናለሁ።